የኒቅያ ጉባኤ ሚስጥራትና ዓለምን የቀየረው ታላቅ ስብሰባ መግቢያ። ምናብህን ወደ 325 ዓ.ም መልስ። የሮማ ግዛት ከውጭ ጠላቶች ብቻ ሳይሆን ከውስጥ በተነሳ የእምነት ክርክር የተናወጠ ነበር። አንድ የሃይማኖት ጥያቄ በከተሞች፣ በገበያዎች፣ በመንግሥት ቤቶችና በቤተ ክርስቲያናት ውስጥ በጋለ ሁኔታ ይነጋገር ነበር። ከዚያም አንድ ንጉሥ አንድ ውሳኔ ያደረገ። ከመላው የሮማ ግዛት የመጡ በባህላዊ ትረካ 318 ተብለው የሚጠሩ ሊቃውንት በአንድ ቦታ ተሰበሰቡ። ይህ ስብሰባ በኋላ የክርስትና ታሪክን ብቻ ሳይሆን የዓለም ታሪክን ከፍተኛ ተጽዕኖ አሳደረ። ነገር ግን ይህ ጉባኤ በእርግጥ ምን ነበር? ለምን ተጠራ? በዚያስ ምን ተወሰነ? ዛሬ እነዚህን ጥያቄዎች በታሪክ ምንጮች ላይ ተመስርተን እንመለከታለን። የታላቁ ክርክር መነሻ። 4ኛው ክፍለ ዘመን። በእስክንድሪያ የነበረ ቄሳሪዮስ የሚያስነሳ ትምህርት አቀረበ። አርዮስ ኢየሱስ ክርስቶስ ከአብ ጋር እኩል ዘላለማዊ አይደለም፣ ነገር ግን በእግዚአብሔር የተፈጠረ መሆኑን ይገልጽ ነበር። ይህ ትምህርት ወዲያውኑ ተቃውሞ አስነሳ። ብዙ ጳጳሳትና ሊቃውንት ይህ ከሐዋርያት የተቀበለውን እምነት አይወክልም በማለት ተቃወሙት እና ከዚህ በኋላ ክርክሩ ከቤተ ክርስቲያን ወጥቶ ወደ ማኅበረሰብ ተዛመተ። ቤተሰቦች ተከፋፈሉ፣ ከተሞች በሁለት ሐሳብ ተለዩ። የሃይማኖት ክርክር የፖለቲካ ጉዳይ ሆነ። ንጉሥ ቆስጠንጢኖስ ለምን ጣልቃ ገባ? በዚያን ጊዜ የሮማ ንጉሥ ቆስጠንጢኖስ ግዛቱ በአንድነት እንዲቀጥል ይፈልግ ነበር። ለእርሱ ይህ ክርክር የሃይማኖት ጉዳይ ብቻ አልነበረም፣ የመንግሥት መረጋጋትን የሚነካ ነበር። ስለዚህ በ325 ዓ.ም በኒቅያ ጉባኤ ጥሪ አደረገ። ይህ በታሪክ የመጀመሪያው ሰፊ የክርስቲያን ዓለም ጉባኤ እንደሆነ ይታሰባል። በተለያየ አካባቢዎች የነበሩ ጳጳሳት ተሰበሰቡ። አንዳንዶቹ ቀደም ሲል በእምነታቸው ምክንያት እስርና ስቃይ አሳልፈው ነበር። አሁን ግን በአንድ አዳራሽ ውስጥ ተቀምጠው የዓለምን የክርስትና ታሪክ የሚቀይር ውይይት ሊያደርጉ ነበር። በጉባኤ ውስጥ ረጅም ውይይቶች ተደረጉ። አርዮስና ደጋፊዎቹ ሐሳባቸውን አቀረቡ። በሌላ በኩል የእምነቱን ባህላዊ መግለጫ የሚደግፉ ጳጳሳት መልስ ሰጡ። ከእነዚህ መካከል በወጣትነቱ የታወቀው ቅዱስ አትናቴዎስ አንዱ ነበር። በዚያን ጊዜ ገና ጳጳስ አልነበረም፣ ነገር ግን በክርክሩ ውስጥ የጎላ ሚና ተጫውቷል ተብሎ ይገለጻል። እርሱና ከእርሱ ጋር የነበሩ ሊቃውንት ወልድ ከአብ ጋር አንድ ባሕርይ መሆኑን የሚገልጽ አቋም አጠናክረው አቀረቡ። ይህ በጉባኤ ውስጥ ከፍተኛ የውይይት ነጥብ ነበር። የጸሎተ ሃይማኖት መዘጋጀት። በረጅም ውይይት መጨረሻ አንድ የእምነት መግለጫ ተዘጋጀ። ዛሬ ብዙዎች የኒቅያ ሃይማኖት መግለጫ ወይም ከጸሎተ ሃይማኖት በሚለው ያውቁታል። ይህ መግለጫ የጉባኤው ዋና ውጤት ሆነ። አርዮስ የሚያቀርበው ትምህርት በጉባኤው ውሳኔ አልተቀበለም። ነገር ግን ታሪኩ በዚህ አላበቃም። ከጉባኤው በኋላም ክርክሩ ለብዙ ዓመታት ቀጠለ። አትናቴዎስ በሕይወቱ ውስጥ ብዙ ጊዜ ተሰዶ ተመለሰ። ይህም ክርክሩ ምን ያህል ጥልቅ እንደነበር ያሳያል። በእርግጥ ከምሥራቅ አሉ። ብዙ ጊዜ በመጻሕፍት፣ በፊልሞች ወይም በማኅበራዊ ሚዲያ ላይ ኒቅያ ጉባኤ ስለ መጽሐፍ ቅዱስ መምረጥ ወይም ሌሎች ምስጢራዊ ጉዳዮች ውሳኔ እንዳደረገ የሚነገሩ ታሪኮች ይታያሉ። ነገር ግን የታሪክ ምንጮች እንደሚያሳዩት የጉባኤው ዋና አጀንዳ በተለይ የአርዮስን ትምህርትና ከእርሱ ጋር የተያያዙ የእምነት ጉዳዮች ነበሩ። ይህ የሚያስተምረን አንድ ነገር አለ። ታሪክን ስንመለከት በታሪካዊ ምንጮችና በኋላ በተፈጠሩ ታሪኮች መካከል ልዩነት ማድረግ አስፈላጊ ነው። መደምደሚያ። ከ1700 ዓመታት በፊት በኒቅያ የተደረገው ጉባኤ የክርስትናን ታሪክ፣ የሮማን ግዛትና የዓለምን ታሪክ በከፍተኛ ደረጃ የነካ ክስተት ሆኖ ይታወሳል። የተወሰኑ ጉዳዮች በታሪክ ምንጮች ግልጽ ቢሆኑም አንዳንድ ዝርዝሮች እስከ ዛሬ ድረስ የተለያዩ ትርጓሜዎችን ያስነሳሉ። አሁን ደግሞ ጥያቄው ለእርስዎ ነው። እርስዎ በኒቅያ ጉባኤ ውስጥ ከተወሰኑ ክስተቶች የበለጠ ትኩረት የሚስቦት የትኛው ነው? ይህ ጉባኤ የዓለም ታሪክን በጣም የቀየረ ክስተት ነበር ብለው ያስባሉ? አስተያየቶን ከታች በኮሜንት ያጋሩ። ቪዲዮውን ከወደዱት ላይክ ያድርጉ። ለተጨማሪ በታሪክ ላይ የተመሰረቱ ጥልቅ ትንታኔዎች ደግሞ ቻናሉን ሳብስክራይብ ማድረግን አይርሱ። እስከምንገናኝ ድረስ ደህና ቆዩ።